አስቡት። አንድ ሴትን ሄርሜላ፣ አቤላ እና አሚሩ ምናምን ይሄን ብሩክ ቁጠሩት ብቻ። ሄርሜላ 1 ቁጠሩ፣ እስኪ ቁጠሩ ብቻ። ይኸው ሄርሜላ 1 ብሩክ 2 አቤላ 3 እና አሚሩ የሚባለው 4 እና ብሩክ ምናምን 5 ቁጠሩ ብቻ። ከዛ ቡዜ 6 ቁጠሩት። አሁን ጊዜ አሁን ቅር ፈራሚውንም እንትና 6 ነው 7 አይደል ዴቭ ምናምን ይሄ ሁሉ ሰው ወደ 7-8 ነው የሚጠጋ ሰው ስለ ሩታ መልካም ሳይሆን ክፉ ነገር ብቻ እያወራ ልጅቷን የሆነ ነገር ለማስባል ሰው እንዲጠላት ያላደረጉት ያልፈነቀሉት ድንጋይ የለም። ግን አልተሳካላቸው። ለምን? እቺ ልጅ እውነት ባይኖራስ ኖሮ ይሄ ሁሉ ነገር ተብላ ዛሬ ቆማ ትሄድ ነበረ? ይሄ ሁሉ ሰው እንደዚህ ስሟን እያጠፋ ይሄ ሁሉ ሰው እንደዚህ እያደረጋት እቺ ልጅ አንድ እውነት የሆነ መረጃ አንድ ተጨባጭ የሆነ መረጃ እንዴት አይገኝባትም? ይሄን እንኳን እንዴት እናንተ አትጠይቁ? ምክንያቱም እስካሁን ምንም አይነት እውነተኛ የሆነ መረጃ በምስልም በቪዲዮም በፎቶ በምስልም በቪዲዮም በምንም ያገኛችሁት ምንም መረጃ የለም። ሩታ አብርሃምን የሆነ ነገር ለማድረግ ወይም ለአብርሃም ክፉ ሴት እንደሆነች ሊያሳይ የሚችል ምንም አይነት መረጃ የላቸውም። ግን አንደበታቸው ዝም ብሎ ይለፈልፋል። ዝም ብሎ በቃ ክፋት ብቻ፣ መጥፎ ቃል። አንዲት ሴትን ለዛውም አንድ የልጅ እናት ገና 1 ዓመት ያልሞላ ልጅ የያዘችን ሴት እንደዚህ ለመጣል እሷን ክፉ ለማስባል ምናምን ለምን? እኮ ምን ጥቅም አግኝቶ ነው ማለት? ከአብርሃም የምትወርሱት ነገር አለ፣ የምታገኙት ነገር አለ፣ ተካፍሏችሁ ነው። ምን ጥቅም አግኝታችሁ ነው እንደዚህ ልጅቷ ላይ ክፉ መሆን የፈለጋችሁት? እንደዚህ ልጅቷ ላይ ክፉ እንድትሆኑ ያደረጋችሁ? እንዴት ነው ከሩታ ጎን በመቆሜ ሊያናዳችሁ የሚችለው? ከአንዲት ሴት ይሄ ሁሉ ሰው ፊቷን አዙሮባት እንደዚህ ልጅቷን እያሰቃዩት እንዴት ነው የኔ ከሩታ ጎን መቆም